የሐማስ ኮማንደር ተገደለ። እስራኤል በዛሬው ዕለት በሰራችው ወታደራዊ ኦፕሬሽን የሐማስን ወታደራዊ አዛዥ መግደሏን ይፋ አድርጋለች። የእስራኤል ጦር ይፋ እንዳደረገው የተገደሉት የሐማስ ወታደራዊ አዛዥ የህያ ሳኢድ መሐመድ ሐምዳን ሲሆኑ ግድያውም የተፈጸመው በትላንትናው ዕለት ነው። ይሄው ጦር ወታደራዊ አዛዡ በኦክቶበር 7 የተቀነባበረውን የእስራኤላውያን ግድያ ካስተባበሩት ውስጥ አንደኛው ናቸውም ብሏል። ይሄው ጦር ወታደራዊ አዛዡን ከገደለ በኋላ በእስራኤል ላይ በስፍራው አንዣቦ የነበረውን ስጋት አስወግጃለሁም ሲልም አስታውቋል። ስለዚሁ ጉዳይ ታዲያ ከሐማስ በኩል ምንም የተባለ እንደሌለ ነው አልጀዚራ ይፋ ያደረገው። ከወታደራዊ ጦሩ መሪው በተጨማሪ የእስራኤል መከላከያ በዚሁ በጋዛ 6 ፍልስጤማውያን መግደሉን ይፋ ሆኗል። እስራኤል የሐማስ መሪዎችን ስትገድል ይህ የመጀመሪያው አይደለም። በርከት ያሉ መሪዎቹን በተቀናጀና እጅግ ስውር የስለላ ጥበብ በተሞላበት መንገድ ገድላቸዋለች። ኢስማኤል ሐኒዬ፣ ያህያ ሲንዋር፣ መሐመድ ዲፍ፣ መሐመድ ሲንዋር፣ ራህዋ ሙሽታሃ ተጠቃሽ ሐማስ መሪዎች ሲሆኑ በተለያየ ጊዜ ቡድኑን ለመምራት የተሾሙና ውስብስብ ግድያ የተፈጸመባቸው ናቸው። በዛሬው ዕለት ፍልስጤማውያኑ የተገደሉት በጋዛ በኪነ ጥበብ የሚታወቅ ሰው በሚመራው የኪነ ጥበብ ሁነት ላይ የግብፁን የእግር ኳስ ቡድን አሰልጣኝ ሆሳም ሐሰንን ከፍ ባለ አጀብ አመሰገኑ የሚለው ዜና ከተሰማ በኋላም ነው። እኚህ የግብፅ ብሔራዊ ቡድን አሰልጣኝ በዓለም ዋንጫ ውድድሩ ላይ የፍልስጤማውያንን ባንዲራ ሲያውለበልቡ በመታየታቸውና የፍልስጤማውያንን ሁኔታ ለዓለም አሳይተዋል ተብሎ የተነገረላቸው ናቸው። ዛሬ በተሰማው ሌላኛው መረጃ የእስራኤል ጦር የአልአቅሳ መስጊድ አስተዳዳሪ ሼክ መሐመድ ሐሰንን ማሰሩም ታውቋል። ይህ እስር የተፈጸመው የሃይማኖት መሪውን የአልአቅሳ መስጊድ የዛሬ አርብ ጸሎት ማስደረጋቸውን ተከትሎ ነው። የሃይማኖት መሪው በኢየሩሳሌምና በመላው ፍልስጤም የታወቁ ሙፍቲ ወይም ሊቅ የሚባሉ የተወደዱ ናቸውም ተብሏል። የእስራኤል ጦር የሃይማኖት መሪው ከመያዛቸው ጋር በተያያዘ ይፋ ያደረገው መረጃ እንደሌለም ነው የተዘገበው። የገልፉ ቀጠና በምስራቁ በኩል አሜሪካ ከኢራን ጋር በገባችበት ሰፊ ጦርነት፣ በምዕራቡ እስራኤል ከሐማስ እንዲሁም ተባባሪ ናቸው ካለቻቸው ጋር በገባችበት ጦርነት ሲታወክ ወራትና ዓመታት ነግደዋል። እስራኤል ከጋዛ በተጨማሪ የሽብር ቡድኑ ሐማስና ሂዝቦላ ሌላኛው መደራጃ ናት በምትላት ሊባኖስ ማጥቃቷን ተያይዛዋለች። በተለይም ደቡባዊ ሊባኖስ የእስራኤል ክንድ የሚበረታበት ስፍራ መሆኑ ነው እየተሰማ ያለው። የሊባኖስ የጤና ሚኒስትር እንደሚለው ከመጋቢት ወዲህ ብቻ ከ4000 በላይ ሰዎች በእስራኤል ጦር ሲገደሉ 12000 የሚልቁት ደግሞ ቁስለኛ ሆነዋል ብሏል። በሁለቱ ሀገራት መካከል የሚደረገው ጦርነት በአሜሪካ አደራዳሪነት የተወሰነ ፋታ ያገኘ ቢመስልም ስምምነቱ እስራኤል ጦሯን ከደቡባዊ ሊባኖስ እንድታወጣ የሚያስገድዳት ባለመሆኑ ጦርነቱ ሊቆም አልቻለም የሚሉ ተንታኞች ጥቂት አይደሉም። የሊባኖስ መንግስት በእስራኤል ጦር የተገደሉት በሺዎች የሚቆጠሩ ናቸው ይበል እንጂ አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብቶችን የሚከታተለው ተቋም በመጋቢት ወር ብቻ እስራኤል በሊባኖስ 24 ንጹሃን ሰዎችን መግደሏንና ከነዚህም ውስጥ 12ቱ የሚሆኑት ህፃናት መሆናቸውን ይገልጻል። ይህንንም ግድያ ታዲያ ተቋሙ የሽብር ተግባር ሊሆን ስለሚችል ምርመራ እንዲጀመር ጠይቋል። ሊባኖሳውያን ታዲያ መንግስታቸው በእስራኤል ላይ የአጸፋ እርምጃ እንዲወስድ ቢጠይቁም የሀገሪቱ ፕሬዝዳንት ጆሴፍ አውን መንግስታቸው ምንም አይነት ምላሽ እንደማይሰጥ ይልቁንም ለድርድር ሁሌም ቢሆን ዝግጁ መሆናቸውን ተናግረዋል። ፕሬዝዳንቱ ታዲያ በዚህ ውሳኔያቸው መንግስታቸው አቅም አልባ እንደሆነ ተደርጎ በበርካታ ሊባኖሳውያን ዘንድ ወቀሳ እያስተናገደ ነው። ይህ በእንዲህ እንዳለ የኢራን ብሔራዊ ደህንነት አዛዥ መሐመድ ባገር አያቶላህ አሊ ሐሚኒ ቀብር ከተፈጸመ በኋላ መንፈሳዊ መሪያችን ተገድለው ዝም የምንል ሳንሆን በገዳዮች ላይ የበቀል ናዳ የምናወርድ መሆኑን ይታወቅልን ሲሉ ዝተዋል። መኮንኑ የአያቶላህ ግድያ ከባድ ቢሆንም ኢራን መቼም ቢሆን ዝቅ አትልም ብለዋል። ይህም በደል ለዘላለም የሚታወስ የማይፋቅ እንደሆነ በማስረዳት ኢራን የምትወስደው በቀል በተለይም ኢራናዊ ህፃናትን በጭካኔ በሚገዱት ላይ የሚበረታ ነው ብለዋል። አዛዡ አሜሪካን በመከተል እስራኤል የኢራን መሰረተ ልማቶች የምትመታ ከሆነ እስራኤልን እስከ ወዲያኛው እናጠፋታለን ሲሉም ዝተዋል። ይህ ሁኔታ ታዲያ አሳሳቢ ደረጃ ላይ የደረሰ በመሆኑ ኳታር፣ ዋሽንግተንና ቴህራን ንግግር እንዲጀምሩና ፈርመውት ወደ ነበረው ስምምነት እንዲመለሱ ተማጽኗን በውጭ ጉዳይ በሚኒስትሯ ሼክ መሐመድ አብዱራህማን
ወንድሟን ቢን ጃሲም በኩል ተማጽናለች። ይሁን እንጂ አሜሪካና ኢራን በገቡበት ጦርነት የተነሳ ወትሮም ቢሆን ከገላጋይ በላይ የሆነው የእስራኤልና ሐማስ ጦርነት ጆሮ ገብ መሆኑ ቀርቶ በስውር ከባድ ጉዳት እያደረሰ ነው በሚል በተንታኞች ይነገርለታል።